ሰላም ጤና ይስጥልኝ የተከበራችሁ የቻናሌ ቤተሰቦች፣ ዛሬ አንድ ልብ የሚነካ በጀግንነትና በክህደት መካከል ያለውን እውነተኛ የትግል ታሪክ ይዤላችሁ ቀርቤያለሁ። አንዳንድ ጊዜ ለሀገርህና ለቤተሰብህ ስትል የምትወስነው ውሳኔ መጨረሻው አንተኑ ለሞት አሳልፎ የሚሰጥ ወጥመድ ቢሆንስ? ዛሬ የ2022ቱን ዘ ኮንትራክተር ፊልም ፓርቶችና ጥልቅ ታሪኩን አብረን እንመለከታለን። ቻናላችንን ሰብስክራይብ ማድረጋችሁ እንዳትረሱ። ታሪኩ የሚጀምረው ጄምስ ሃርፐር በተባለ ልዩ ኃይል ወታደር ነው። ጄምስ ለሀገሩ ብዙ መስዋዕትነት የከፈለ ጀግና ቢሆንም ባጋጠመው የጤና እክል ምክንያት ያለ ምንም ጡረታና ጥቅማ ጥቅም ከሰራዊቱ እንዲሰናበት ይደረጋል። እዚህ ጋር ነው የፊልሙ ትክክለኛ ህመም የሚጀምረው። ጄምስ ባዶ እጁን ወደ ቤተሰቡ ይመለሳል። እዳዎች እየተከመሩበት ነው። ቤተሰቡን ማስተዳደር አልቻለም። ለአንድ ጀግና አባት ከዚህ በላይ ምን ከባድ ነገር አለ? በዚህ የጭንቀት ሰዓት ነው የቀድሞ ጓደኛው ማይክ አንድ አማራጭ ይዞለት የሚመጣው። በግሉ ኩባንያው ውስጥ ተቀጥረን አንድ ቀላል ተልእኮ እንፈጽማለን አለው። ክፍያው ደግሞ የቤተሰብህን ችግር ለዘላለም ይፈታዋል ይለዋል። ጄምስ ሌላ ምርጫ አልነበረውም። ለልጁና ለሚስቱ ሲል የጀርመኑን አደገኛ ተልእኮ ተቀብሎ ወደ በርሊን ያቀናል። በርሊን ላይ ተልእኮ ይጀምራል። ነገር ግን ሁሉም ነገር የታሰበው አልነበረም። ጄምስና ቡድኑ ተከዱ። በዙሪያ ያሉት ሰዎች ሊረዱት ሳይሆን ሊገድሉት የመጡ እንደሆኑ ሲረዳ ጄምስ ራሱን በጠላት መሃል ብቻውን ያገኘዋል። ቆስሏል። የሚረዳው የለም። ሀገሩም ጥለዋለች። ያ ሁሉ ጀግንነቱ ዛሬ ለጥቅም ሲባል ዋጋ ቢስ ሆነ። ጄምስ ወደ ቤቱ ለመመለስ ያደረገው ጉዞ እጅግ አስቸጋሪ ነበር። የገዛ ጓደኞቹንና አሰሪዎቹን እየተፋለመ እውነቱን ለማውጣት ያደረገው ጥረት ያስደንቃል። በመጨረሻም ወደ ቤቱ ይደርሳል። ነገር ግን ያገኘው ድል መራራ ነው። ምክንያቱም በሚያምናትና በሚወዳት ሚስቱ ተገርቶ፣ ሚስቱም ከድሮ የጦር ጓደኛው ጋር አብራ ስትሰልት በመስኮት ያያታል። ይህ ፊልም አንድ ትልቅ ጥያቄ ያሳድርብናል። ለመሆኑ ታማኝነት መጨረሻው ምንድን ነው? ታሪኩን ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ አድርጉ። እናንተስ በጄምስ ቦታ ብትሆኑ ምን ታደርጉ ነበር? በኮሜንት መስጫው ላይ ተወያዩበት። በሚቀጥለው ቪዲዮ በሌላ አስገራሚ ታሪክ እስክንገናኝ ቸር ሰንብቱ።